የመቶ ብር ኖት አውጥቶ ያን 100 ብር አያችሁት የሚፈልግ 100 ብር እንድሰጠው በነፃ የምሰጠው ሲል ሁሉም ሰው እጁን አወጣ እና ትፈልጉታላችሁ አዎ አሉ። ከዛ በኋላ ከመስጠት በፊት አንድ ነገር አረጋዋለሁ ብሎ ያንን 100 ብር ይዞ በእጁ በጣም ጭንድድድ አድርጎ አሁን እሴን 100 ብር የሚፈልግ ሲል ሁሉም ሰው አወጣ። ተጨማዷል እኮ ትፈልጉታላችሁ ሲላቸው አሁን ፈልገዋለን አሉ። እሺ ሌላ ነገር አድርጌ ጠይቃቸዋለሁ ብሎ ያን የተጨማደደ ብር ይጥለውና መሬት ላይ በእግሩ አዋራ ላይ ይረጋግጠውና በቃ ቆሻሾ አሁን እሴን 100 ብር የሚፈልግ ሲል አሁንም ሁሉም ሰው አወጣ። ከዛ ተመልከቱ ይሄ 100 ብር ተጨመዳደደ፣ ተረገጠ፣ ተጣለ፣ ግን 100 ብርነቱን ሉዝ ሊያረጋ አይችልም። አሁን ይህን 100 ብር ራሳችሁን አድርጋችሁ እዩታላችሁ እና በተለያየ ነገር በህይወታችሁ ሲያልፍ ለራሳችሁ የምትሰጡት ዋጋ የት ነው የሚለውን ጥያቄ ጠይቆ ወደ ፕሮግራሙ ገባ ማለት ነው። የሴሚናር አሰልጣኝ የተናገረው ነገር 100 ብሩ የሚያልፈባቸው ሁኔታዎች ይዞ ሲያጨማድደው በእግሩ ረግጦ አዋራ ሲያደርገው የሚለውን ነገር አንስቶ ይሄ 100 ብር 100 ብርነቱን ሊያጣ አልቻለም። በዚህ ሁሉ ውስጥ እያለፈ ብዙ ጊዜ እኛ በህይወታችን ውስጥ ሰዎች ሲሰድቡን፣ ሲያጣጥሉን፣ ስለኛ ወሬ ሲያወሩ ወይም ደግሞ በተለይ በህይወታችን ላይ ጠቃሚ የሆኑ ሰዎች ወይም ደግሞ ኢምፖርታንት የምንላቸው የቅርብ ሰዎች ወይም ደግሞ የበላይ የሆኑ ሰዎች ስለኛ የሚናገሩት ነገር ምን ያህል ነው ለራሳችን ያለን ዋጋ የሚያሳጣን እና ብዙ ጊዜ አንዳንድ ጊዜ የራሳችን ዋጋ የምንወስነው ሰዎች ስለኛ በሚያወሩት ወይም ደግሞ ከውጭ በሚሆንልንና በሚሆንብን ነገር ላይ ተመስርተን ነው። እና ይሄ ሰው ማሳየት እንደፈለገው የኛ እውነተኛ ማንነታችንና እውነተኛ ዋጋችን የሚወሰነው በሚደርስብን ነገርና ሰዎች ስለኛ በሚሉት አይደለም። ስለዚህ ሁሉ ጊዜ በስኬት ውስጥ የሚኖሩ ሰዎች ለራሳቸው የሰጡትን ዋጋ በህይወታቸው ላይ ከሚሆን ነገር ጋር ከማይሆን ነገር ጋር ሳያያይዙ አክቹአሊ ውስጣቸው ባለው ዋጋ ያንን ነገር ሁሉ ለማለፍ መጠቀም መቻል ነው። እና ዛሬም ይሄንን ላስታውሳችሁ